ሰላም እንዴት ናችሁ? ጀማሪ ትሬደር ነኝ ባመነው እባላለሁ። እዚህ ዩቲዩብ ቪዲዮ ላይ የኔን ትክክለኛ የትሬድ ጆርኒ ቪዲዮ ፖስት አደርጋለሁ። የሚመቻችሁ ከሆነ እንደዚህ አይነት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን የምናየው አካውንት $100,000 አካውንት ግን ፈንድድ ነው የሚሰጡን ውድድር ነው። ከአንድ እስከ 100 ማጠናቀቅ ከቻላችሁ የሚሰጥ ጊቫዌ አለ። እሱን አካውንት ነው የምንቀበለው ፈንድድ ኔክስት ጋር ጉግል ጋር ፈንድድ ኔክስት ብለን ከገባን በኋላ የመጀመሪያ የሚመጣውን ቤስ ፕሮፈር የሚለውን ነክተን ወደ ዳሽቦርድ ይወስደናል ማለት ነው። ምንም ውስብስብ ነገር የለውም። ከላይ ሎጊን የሚለው ጋር አጠገብ ያለው ሞር ብለን ፍሪ ኮምፒቴሽን የሚለውን ነክተን አካውንቱን ለመቀበል ፍሪ ኮምፒቴሽን የሚለውን ከነካም በኋላ ታች ጋር ፓርቲሲፔት ነው የሚለውን ከነካም በኋላ ወደዚህ ፔጅ ይወስደናል። እዚህ ጋር ፈርስት ኔም ላስት ኔም የሚጠይቃችሁን ዝርዝር ነገር ካስገባችሁ በኋላ ኢሜል ቬሪፊኬሽን ኮድ ይላካል። እሱም ቬሪፋይ ታደርጋላችሁ። ኢሜላችሁ ጋር ኮድ ይሄዳል። ቀጥታ ይህንን ነገር የፈለጋችሁት ነገር እየሞላችሁ ለፉት። ከሄድን የሰማችሁት ስለኛ ምናምን አይነት ጥያቄዎች ናቸው። She just wanna bounce to it, baby, get your giddy on. Walk up to the stage with a drink like I'm Giveon, but I never came here. ሶ ወደዚህ ካመጣን በኋላ ኮምፒቴሽን የሚል አለ። ኮምፒቴሽን ብሎ ኒው የሚለውን እሱን ነው የምንነካው። ቀጥታ ወደዚህ ነው የሚወስደን። ቻሌንጅ አሁን ጁን ወር ላይ አይደለ ያለ ነው። ጁን ወር ላይ ታች ጋር ኢንሮል የሚለውን ለመመዝገብ የሚለውን ከነካም በኋላ ሰክሰስፉሊ መመዝገቡ ደን ብለን ደን ፕሮፋይል የሚለውን ነው የምንነካው። አለቀ። አካውንታችን ተቀበልን። $100,000 አካውንት ይላል። ሜታ ትሬድ 5 ፓስወርዱ ሎጊናችን ኢሜይልም ይላክልናል። ፓስወርድ የምንገባበት ቀጥታ ሜታ ትሬድ 5 ጋር ሄደን ትሬድ ማድረግ ነው። ኦልሞስት ወደ ይህንን የስቀበል 80,000 ሰው አካባቢ ነገር እንትን ብሎት ነበረ። ሩሎችን ቼክ አርጓቸው። ከዚህ በፊት የነበሩ ነገሮችንም ቼክ አርጓቸው። መቻችሁ። ሁለተኛ አካውንት የምንቀበለው ቪፕሮፕ ትሬደር ይባላል። ይሄኛው ደግሞ $1,000 ቱ ስቴፕ ነው የሚሰጠን ፍሪ ሎጊን ስላደረግን ብቻ። ፍሪ ቻሌንጅ የሚለውን እንነካለን። ላይክ እኔ የመጀመሪያውን ስቴፕ አልፍ ያለው ትሬድ አድርጌ ሰርተፊኬት ምን አልከውልኛል። ሶ ሎጊን አድርገን በጉግላችን ኢሜይል አስገብተን ከጨረስን በኋላ ወደዚህ ነው የሚያመጣል። ወደ ታች ስታደርጉት ያስመርጣቸዋል። ይህንን ፍሪ ቻሌንጅ የሚለውን እንነካለን። የመጀመሪያው ቱ ስቴፕ የሚለው ማለት ነው። ይህ እንደምታነቡት ክላይም ዮር ፍሪ 1000 ቻሌንጅ አካውንት ይላል ምናምን። እሱን ከነካም በኋላ ወደዚህ ያመጣናል። ያራዳ ልጆች ሰው ክላይም ነው የሚለውን እንነካለን። በስተግራ በኩል ያለው ማለት ነው። ምንም አፕሊኬሽን ዳውንሎድ ሳናደርግ ምናምን። ያኛው ለዋን ስቴፕ ነው። አሁን እየሰራን ያለ ነው ለቱ ስቴፕ ስለሆነ ማለት ነው። እና ኦኬ ብለን ቀጣይ የሚያመጣውን እንጠብቃለን። በቃ ሎጊን አለ፣ ፓስወርዱ አለ። ሜታ ትሬድ 5 ላይ ሎጊን ማድረግ ነው ማለት ነው። ሶ የኔን አካውንት ላሳያችሁ። የተቀበልኩትን 3 ቀን ነው ትሬድ ያደረኩት። በየቀኑ አንዳንድ ትሬድ ነው ቴክ ያደረኩት። ስቴፕ 1 $50 ማትረፍ ነው የሚጠበቅባችሁ። የኮንሲስተንሲ ሩል አለ። ሩሎቹን ቼክ አድርጓቸው። ይሄ ስቴፕ 2 ላይ አሁን ያለው ትሬድ እያደረኩት ያለሁት ነው። ይሄ እንደምታዩት አሁን የፈርስት ስቴፕ ያለፍኩት ነው። የመጀመሪያ $25 16 ከዛ $17 ትርፍ ወደ 54 መጥቶ ነው ፓስ ያደረኩት ማለት ነው። ግን ወደ ስቴፕ 2 ነው ያለፍኩት። ስቲል ትሬድ እያደረኩበት ነው ያለሁት። ፔአውት ይሰጣሉ አይሰጡም እሱንም ምና ይሆናል። አሁንም ግን ዲሞ ትሬድ ከማድረግ እንደዚህ አይነት አካውንቶች ትሬድ ብናደርግ ምንም የሚጎዳን ነገር የለም።
ቪዲዮን ያያችሁትን ይመስላል፣ ይጠቅማችኋል ብዬ አስባለሁ። ግን ትልቁ ጥያቄ ቻሌንጁን አልፈን ፔይአውት ይሰጡናል ወይስ አይሰጡንም የሚለውን ነው። ግን ጀማሪ ሆነው ካፒታል ላይ ስትረግል እያደረጉ ላሉ ልጆች ይጠቅማቸዋል። ምክንያቱም በዲሞ ትሬድ ከማድረግ ቢያንስ እንደዚህ አይነት ፈንድድ አካውንቶች ላይ ትሬድ ማድረግ የራሳቸው ሩል ስላላቸው ያ ነገር ዲሲፕሊን እንዲኖረን ያደርጋል ብዬ ስላሰብኩ ነው። ከተመቻችሁ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። አመሰግናለሁ።